በነገራችን ላይ የሙስሊም እምነት ተከታይ ሳንኖር አረብ አገር ላይ የተሰደደን የኦርቶዶክስ እምነት ተከታዮች እጅግ በጣም ብዙ ነው። በጣም ብዙ የክርስቲያን እምነት ተከታዮች በጣም ብዙ ናቸው። እኔ ጨምሮ አረብ አገር የሙስሊሞች ሙስሊሞች ጋር ስራ ትሰራላችሁ፣ ገንዘብ ትቀበላላችሁ፣ ቤተሰቦቻችሁን ትረዳላችሁ፣ የቤተሰቦቻችሁን ሆድ ትቀፈድዳላችሁ። እኔን ጨምሮ የራስሽንም የኔንም ሆድ የምንቀፈድደው አረብ አገር ላይ ባሉ የሙስሊም እምነት ተከታዮች ነው። ሆዳችንን ቅፍድድ አድርገን የምንኖር ከቻልን ደግሞ ሳንቲም ሴቭ የምናደርግ ከሆነ ኢትዮጵያ ቤት መስራት የምናስበው አረብ ሀገር ላይ በምንሰራው ከሙስሊሞች በሚከፈለን ደሞዝ። ግን እኛ ኢትዮጵያ ስንሄድና ከሙስሊሞች ጋር ጊዜ ስናሳልፍ ፍጡር ስናደርግ አብረናቸው ጊዜ ሲኖረን እንደ ጓደኛ እንደ ቤተሰብ አብረን በቁጭ ብለን ስንበላ ስታዩ ቲክቶክ ላይ የሆነ ቦታ ላይም ስታዩ አይናችሁ ደም የሚለብስ ሰዎች አሉ። ከነሱ ጋር ሄደን መብላታችን እናንተን የሚያማችሁ ሰዎች በጣም ብዙ አላችሁ። ለምን እንደዛ ከሆነ ለምን የአረብ ሀገር ገንዘብ ሲቀበል ከሙስሊም እጅ እኮ ሲከፍል ከሙስሊም እጅ ነው ብር የምትቀበዩ። አይ የሙስሊም ብር ስለሆነ አልፈልግም ለምን አላልሽ? ምን ልትሰሪ አረብ ሀገር ትቀመጫለሽ? የኦርቶዶክስ እምነት ተከታይ ቁጭ ብሎ ፍጡር ሲያደርግ አንተ የኦርቶዶክስ እምነት ተከታይ አይደለም የምን ታሽቃብጣለህ? አሽቃብጣለሁና በዚህ አጋጣሚ የሙስሊም እምነት ተከታይ እህት ወንድሞቼ በጣም ነው የምወዳችሁ። ስለዚህ በቀል አንዳንድ ነገሮች እያላችሁ ልጁን ለማስከፋት የተነሳችሁ እኔም ቢሆን ኖሮ አገላብጥም እንደፈለኩ ማደርግ ነው። ስለማይናገር አይናገርም ብላችሁ ስላሰባችሁ ነው እሱ ላይ ብዙ የወረዳችሁ። ዝም ያለ ነጃ ወጣ ይላሉ እናንተው መልሱ። ይህን ቪዲዮ 150 60 የፈለጋችሁትን ያህል ኮፒ ሊንክ አድርጉ፣ ሼር አድርጉ። ወዳችሁ